ሰላም እንዴት ናችሁ? እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ቪዲዮን ከመጀመራችሁ በፊት እንደተለመደው ሁላችሁም ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ አዲስ ለሆናችሁ ተጨማሪ ሊንክ አለ ከታች ዲስክሪፕሽን ቦክስ ላይ ሞር ምትላለች ከታይትሉ በታች ከሱ ሞር ምትላውን በትንሹ የተጻፈችው እሷን ከተጫናችሁ በኋላ ዜን ዲስክሪፕሽን ቦክስ ላይ አለ አፕ ሊንክ ቀጥታ ይወስዳችኋል ማለት ነው። ኢንስቶል ታደርጉታላችሁ፣ ቀጥታ ይወስዳችኋል። ወይም ደግሞ ኮሜንት ሴክሽን ላይ አስቀምጥላችኋለሁ። ሊንኩን ክሊክ አድርጋችሁ መስራት ትችላላችሁ ማለት ነው። ግን ዛሬ በደንብ ጂ ኮይንን እናያለን። እንደገባችሁ ሁሌም ጂ ኮይን እንደዚህ በዚህ መልኩ ዴይሊ ቼክ-ኢን እያለ ጂ ኮይኖችን ይሰጣችኋል። ገባችሁ? ያን ጂ ኮይን እንዴት ነው የምታደርጉት? ይሄው እኔ ጨርሼ 7 ዴይንን 1 ዴይስ ይላል። ይሄው ከዚህ ጋር የመጀመሪያው አዝች ላይ ታያላችሁ 1 ዴይ ይላል። 7 ዴይን ጨርሼ እንደገና አንደኛ ዴይ ይጀምራል ማለት ነውና እየጨመረላችሁ ጂ ኮይኑ ይሄዳል። እንዴት ነው የምንጠቀመው ነው? ይሄን ቼክ-ኢን እንዳደረጋችሁ አብዛኞቻችሁ ዝም ብላችሁ አልፋችሁ ትሄዳላችሁ። ከተጫናችሁ በኋላ ዴይሊ ቼክ-ኢኖችን ጂ ኮይን ነው የሚሰጣችሁ። ሰሪ ቼክ-ኢን እንበለው ቼክ-ኢን። እሺ ቼክ-ኢን አልኩት። አሁን ሳይን ኢን ሰክሰስፉል ብሏል። አሁን በፊት ማለት ነው መጀመሪያ እንደመጣችሁ የሆነ ከፍ ያለ ቁጥር ይሰጣል በፊት ማለት ነው። አሁን ላይ ግን እንደገና ሳምንቱን ጨርሶ 7 ቀን ዴይሊ ሳይን ቼክ-ኢኑን ከጨረሰ በኋላ 1 ዴይ ነው የሚላችሁ። እንደዚህ ከገባችሁ በኋላ ሰንድ ጊፍት እና ፕላይ ጌምስ ይላል። እነዚህን ሰዓት አንዱን ሳትመርጡ አትሄዱ። የመጀመሪያው ስራው ይሄ ነው። ፕላትፎርም ላይ ገባችሁ። ምንድነው የምታደርጓቸው? ጊፍት በመላክ ወይም ደግሞ ላኪ በማለት እናንተ ኮይን ታገኛላችሁ ማለት ነው። ስትገቡ በመታገኟቸው ነገሮች ወደ ኮይን ኤክስቼንጅ ይደረጋል። አሁን እኔ ሰንድ ጊፍት ልበለውና ላኪ ልሞክር ማለት ነው። ላኪ ታገኛችሁ ወደ ኮይናችሁ ክሬዲት ይደረግላችኋል ማለት ነው። ሳንዱን ለምሳሌ ሰንድ ጊፍት ልበለው የዛሬና ላኪ ነው የምታደርጉት። ሰንድ ጊፍት ልበለው። ከዚህ ውስጥ ምን አደርጋለሁ? ላኪ ልሞክር ነው። ይሄው ዊን 10 አሸነፍከዋል። ልጨምር ካልኩ እንደዚህ እየጨመራችሁ ትሄዳላችሁ እና ወደ ኮይናችሁ ኤክስቼንጅ ይደረግላችኋል በኋላ ማለት ነው። አንድ ይሄ ነው የምትሰሩት። በምትሰበስቡበት ዋናው ስራው በፕላትፎርም በጥቅሉ ስራው ይሄ ምን ይባላል? ኤክስቼንጅ ማለት ነው። ኤክስቼንጅ ሆስቶችን ለምሳሌ አሁን እዚህ ጋር የምታዩት ፖይንት አለ አይደለ? ይሄን ፖይንት ወደ ኮይን ቀይረዋለሁ። አንድ ሰው ያስፈልገኝ ፖይንት ስለሚል እዚህ ጋር ይሄ ፖይንት ወደ ኮይን ይቀየራልኝ። ኮይኑን ለልጆቻችሁ ትልካላችሁ። ልጆቻችሁ ኤክስቼንጅ ያድርጉታል። ኤክስቼንጅ ይደራረጋሉ። ለእናንተ ኮሚሽን ይገባል ማለት ነው። ኮሚሽኑ ደግሞ በምን ስሌት ይገባል? ሩል አለው። ሩሎቹ ምንድናቸው? እናንተ ያን የምታገኙበት እዚህ ጋር ሩልስ ያንደየነ በዚህ መልኩ ታገኛላችሁ ማለት ነው። በዚህ ቀመር መልኩ ከልጆቻችሁ ታገኛላችሁ እና በዚህ ሩል ይሄንን ኋላ በሌላ ጊዜ እንመጣበታለን ስለ ካልኩሌሽኑ። ግን በዚህ ቀመር መልክ ነው እናንተ ሆስቶቻችሁን እያስተማራችሁ እየገነባችሁ በፕላትፎርሙ በደንብ ኢንቮልቭ እንዲያደርጉ እንዲሰሩ እነሱም ልጆችን እያዘጋጁ ሆስቶችን እያመጡ እንዲሰሩ በማድረግ እነሱን ሰንሰለት እንዲሰሩ በማድረግ ነው ስራ የምትሰሩትኝ። በዛ ነው ዋናውም ስራ በፕላትፎርሙ ይሄ ነው ብቻ አይደለም። ሌላም ፕላትፎርሞች ኤክስቼንጅ ነው። ምክንያቱም ኔትወርኩን እንድትጠቀሙት ይፈልጋል። ይሄ ኤክስቼንጅ ኔትወርኩን ማለት ነው። ያን ኔትወርክ ተጠቀማችሁት ማለት ቶከኑ ተንቀሳቀሰ ማለት ነው። ቶከኑ ተንቀሳቀሰ ማለት ደግሞ ለዛ ሪዋርድ ይሰጧቸዋል። ያ ሪዋርድ ነው ፖይንት ማለት ነው። አኮርዲንግ ቱ ኋላ ወይም ደግሞ አብዛኛውን በኮኮ ላይ ማለት ነው። በሌሎች ደግሞ ዳይመንድ። ይሄ ነው። ሰላም ለእናንተ ይሁን። እንዳልኳችሁ አዲስ የሆናችሁ ሊንኩ አለ ሞር የምትለው ተጭናችሁ ዲስክሪፕሽን ቦክስ ላይ አለ። ኮሜንት ሴክሽን ማስቀምጥላችኋለሁ። ተጭናችሁ ቤተሰብ እንሆናለን። 2 ሰዓት ሁሌም አለሁኝ። 2 ሰዓት ከብታችሁ ማውራት ትችላላችሁ። የቴሌግራም ቻናሌ እዚህ ጋር ይሄ ነው። ደግሞ እዛው ላይ በውስጥ መስመር ማውራት ከፈለጋችሁ እዛው ላይ አውሩኝ።
ሰላም ለእናንተ ይሁን። መልካም ስራን እመኛለሁ። ደህና ሁኑ።